በሰዎች ሁለንተናዊ መስተጋብር ውስጥ አንዱ አንዱን ማገሱ የተለመደ ነው። ልዩነት በማይገድበው መሰል የአብሮነት ማሰሪያ ባህል ውስጥም ህብረተሰባዊ ማንነት ጎልቶ መውጣቱ ሐቅ ነው። በፍቅር ተጋግዞ የቀን ጎዶሎን የመሻገር ባህል እንደኛ ባሉ በጋራ ተሳስቦ መኖርን በሚያውቁ ዜጎች ዘንድ አዲስ አይደለም። ምክንያቱም አጣ ነጣ ተብሎ እዚህ ሰው አይከፋም። ከአዲስ አበባ 242 ኪሎ ሜትር ርቀት ላይ በምትገኘውና የማዕከላዊ ኢትዮጵያ ክልል አካል በሆነችው ሀላባ ዞን በቅብብሎሽ የመጣው ሚሻላ የተሰኘ ባህላዊ እሴት ደግሞ ለዚህ ማሳያ መሆን የሚችል ነው። ሚሻላ ማለት ማቋቋሚያ ማለት ነው። አንድ ቤተሰብ ላይ ወይም አንድ አባል ላይ የአንድ ጎሳ አባል ላይ ከአቅሙ በላይ የሆነ ችግር ከደረሰበት ድንገተኛ ችግር ሊሆን ይችላል፣ ውሎ አድሮም ሊሆን ይችላል። ችግር ከደረሰበት በወረርሽኝ በሽታ፣ በሌሎች አደጋዎች ንብረት መዘረፍ ከደረሰበት እሱን ለማቋቋም የሚደረግ መዋጮ ነው። የሚሻላ አተገባበር ቀድሞ ብዙ ሕጎችን የሚያልፍ እንደመሆኑ መጠን ማን ምን ይደረግለት ከሚለው ጀምሮ የአካባቢው ሰዎችና የሀገር ሽማግሌዎች የቤት ሥራቸውን መስራት የሚጀምሩት ቀድመው ነው። ዛሬ ቀን ለመቀመጫችን ምክንያት በአገራችን ሴራ መሰረት ያው ድድቦ የሚባል ያው ወሬ ነው። በወሬ ነው አላባ የሚተዳደረው። ያው ወሬያችን እሱን ነው። እሱን ዛሬ ስራችን ጀምረናል። አምና 3 ቤቶችን በሚሻላ ሰርተናል። ቀጣይ ደግሞ ዘንድሮ 5 ቤቶችን እንሰራለን ብለን ይዘናል። አሁን ከነዛ 5ቱ ቤቶች የተኛው ነው የሚብሰው የሚለውን ተመካክረን አዋጥተን የሸምሱ ቤት ብዙ ጉዳት አለው። ቤቱ ያኑ ቀዝቃዛ ብርድ ልጆችን ዝም ብለን ይቀጥጣል ብርድ የኔም እሷም ዝናብ ሰዓት ዝናብ ይዘንባል። እዛ ወጥቶ ትለቅሳለች፣ እኔም ትለቅሳለህ፣ ልጆችን ትለቅሳለህ። ሸምሱ ዶሌቦ እንትን የሚባል ሰውዬ ወደ 8 ልጆች ነው አሉት። ባለቤቷ በሽተኛ ናት። አንገቷ ላይ ያው እንትን ይጠጣል። ከ5ቱ የተኛው እንትን የባሰ ነው ብለን እሱን መርጠን ነው እዚህ ቦታ የተገኘ ነው። ቅድሚያ እሱ ይሰጣል ብዬ እኔ እንትን በሱ ቦታ እንትን ደጋፊ ነኝ። 5-6 ሰው ቀጥታ ሚሻላ የሚያስፈልገው ከሆነ ለማን እናስቀድም በምን ምክንያት የሚል ነገር ይናበባልና አሁን እንዳልኩኝ የልጆች ብዛት ያለው አዛውንት ካለ የመታመም ሁኔታ ካለ በዛ መስፈርት ላይ ያለ እንጂ ሌላ እንትን የለው። ምንም መሬትም የለም፣ ላሞችም የለም፣ በግም የለም፣ ፍየልም የለም፣ ምንም ነገር የለም። የሚበላም ነገር ምንም ነገር የለም። ያገኘው ቀን ስራ ያገኘው ሰዓት እኮ ነው። እሱም 150 ብር አገኘች ይመጣ ሰዓት እሱም ያገኘው ነገር ዝም ብሎ ዳቦ ምናምን እሱም ይሰጣሉ።
ተጨማሪ ያለ የቀራ ነገር ከአምስታቸው ውስጥ ሸምሱ በፊት ይሰራ ችግሩም የሱ ከአምስታቸው ውስጥ ስለሚብስ እኔም በሱ ድጋፍ ማስታቴ ነው። ቤቱንና ቤተሰቦቹን አይተን ከነሱ በኩልም ያው የምንነጋገረውን ነገር እነሱ ጋር ሄደን እንነጋገር የሚል ሀሳብ ነው ያለኝ። የጀመርነው ስራ የጠነከረ ይሁን። ሚሻላችን ደጉን ሁሉ የልጅ ልጃችን እየቀጠለ የሚሄድ ይሁን። አላህ ይጨመር። ሰላም አለይኩም አያነ ወገሬታ ወገሬት 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 ሰላም ያነ ያንጋማ ዚያር ደቡብ እኛ ዛሬ ሁሉት በሀላባ ሚሻላ ሴራ መሰረት ለእርሶ ቤት ለወደቀው ቤት የሚሆን የተለያዩ ቁሳቁሶችን አምጥተናል። ቆርቆሮ፣ ምስማር፣ በር አምጥተናል። ነገ ደግሞ የአካባቢ ወጣቶችና የአካባቢ ሰዎች ስራውን ቤቱን ይሰሩታል። ቀሪውን ደግሞ የሚያንሰውን ነገር ቀጥለን እናመጣለን። ይሄንን ይቀበሉን። አገር ሰላም ይሁን። አገራችን ሰላም ይሁን። ኢትዮጵያ ሰላም ትሁን። እንደዚህ የሚያምረው የሀላባ ባህል እያንዳንዱን ከታች ያለውን ይዞ ወደ ላይ የሚያሳድግ ባህል የልጅ እየቀጠለ የሚሄድ አላህ ያርገው። ሰዎች ይደጉ። ሰዎች ትብብራችሁ ሁሌም የሚቀጥል ይሁን። ወደፊት ዳና ቤት ሰርቼ መሬትም አገኝቼ በሬን አገኝቼ እርሻ ሰርቼ ቀን ስራም ቢሆንም ቢሰራም ሁለቱም በኩል ሰርቼ እሱን የሚያስበው ቤተሰብ ጥሩ ሁኔታ ቤተሰብ በጣም ጥሩ ሁኔታ እና በጣም የሚደስደስ ነገር ሁኔታ ነው። በሀላባዎች ዘንድ የሰው ፊት ማየትና መለመን እየተወገዘ ነው። በባህላቸው መሠረትም ሲለምን የተገኘ በማኅበረሰቡ ሊገለል ወይም ቅጣት ሊጣልበት ይችላል። እናም በሚሻላ ድጋፍ የሚደረገው ተረጂው ግለሰብ በቋሚነት እጅ ጠባቂ እንዲሆን ሳይሆን አንዴ በሚደረግለት እገዛ ራሱን ችሎ በተራው ለሌሎች መትረፍ እንዳለበትም ጭምር ታሳቢ ተደርጎ ነው። ሰላም፣ እንዴት ነህ? ደህና ነህ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት አደርክ? ሰላም አደራችሁ? አድረናል አልሐምዱሊላህ። እንዴት ነህ? ሁሌ እርዳታ አይደረግለትም። ያንን የሚደረገው